በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ትልቅ ነውና ወደ እርሱም የሚገቡት ብዙዎች ናቸው። ወደ ሕይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነውና የሚያገኙትም ጥቂቶች ናቸው። እንደ ጌታችን ቃል ሰፊውን መንገድ መርጠው በእርሱ ላይ እየተጓዙ ያሉ በቁጥር ብዙዎች ናቸው። የጥፋት ትምህርት እንደ ሰደድ እሳት እየተያያዘ ዓለማችንን በማካለል ላይ ነው። በተለይ ባለንበት በዚህ ዘመን ክህደቱ ከመጽናቱ የተነሳ ትምህርተ መለኮት መለያየት ብቻ ሳይሆን ፈጣሪን ከነመኖሩ መካድ፣ የክፋት አበጋዝ፣ የጽድቅ ተጻራሪ የሆነው ሰይጣንን ያለ ጠባዩ ያለ ግብሩ የመልካም ነገሮች መገለጫ አድርገው በአምልኮ መንበር ላይ ማስቀመጥና እርሱንም ማምለክ በገሃድ እየተከሰተ ነው። አናቅጸ ሲኦል በሚል ስያሜ ያዘጋጀሁት ይህ መጽሐፍ ወደ ዘላለማዊ ሕይወት የሚያስገባውን ጠባብ በር ዙሪያውን አጥረው ወደ እርሱ የሚገቡትን ግራ በማጋባትና በማሳሳት ላይ ያሉትን ወደ ሲኦል የሚያመሩ የጥፋት በሮችን ማንነት የሚገልጽ ነው። ክርስትና በምድረ ፍልስጤም ከተወለደበት ጊዜ አንስቶ በቤተ ክርስቲያን ላይ የኑፋቄ ጦራቸውን ሰብቀው ዲያብሎስን ጋሻ አድርገው የተነሱ የዘመኑ መናፍቃን አያሌ ናቸው። በዚህ መጽሐፍ ላይ በቤተ ክርስቲያን ጉዞ የተነሱና የተከሰቱ ኑፋቄዎቹን ሁሉ ለመተረክ አልተፈለገም፣ የማይቻልም ነውና። ዳሩ ግን ዋና ዋናዎቹን ለመዳሰስ ተሞክሯል። በተለይ በቅርብ ጊዜዎቹ ላይ አተኩሬያለሁ። ከክርስትና አስተምሮ ፍጹም የራቀው የአዲሱ ዘመን እንቅስቃሴ ሰፋ ባለመልኩ የተገለጸ ሲሆን በቤተ ክርስቲያን ስም ስለተቋቋመው ሰይጣኒዝም በስፋትም ታትቷል። በማስተዋል እንድትሰሙ ምክሬ ነው። እንደምን ቆያችሁ ውድ ቤተሰቦቻችን። አሁን ያነበብኩላችሁ አናቅጸ ሲኦል የተሰኘ መጽሐፍ መግቢያ ሲሆን የዚህ መጽሐፍ ደራሲ ብርሃኑ ጎበና ይባላሉ። መጽሐፉ በ1997 ዓመተ ምህረት ማለትም ከዛሬ 20 ዓመት በፊት የተጻፈ ነው። በዛሬው ዝግጅታችን ወደ እናንተ የምናደርሰው በዚህ መጽሐፍ ውስጥ በምዕራፍ 5 የተጻፈውን ሲሆን ይኸውም አሁን ሀገራችንን በተለይም ክርስቲያኑን ማህበረሰብ ቁልቁል ወደ ሲኦል እየነዳ ያለውን የአዲሱ ዘመን ሃይማኖትን የተመለከተውን ክፍል ነው። በዚህ ሃይማኖት ዙሪያ ከዓመት በፊት ሱፍ ለባሾቹ መነኮሳት በተሰኘ ርዕስ ቪዲዮ የሰራንላችሁ ቢሆንም የነገሩ አሳሳቢነትና በተለይም ከመምህር ዘበነ በቀር በቤተ ክርስቲያን አባቶች ዘንድ ቀዝቀዝ ያለ ትኩረት በመሰጠቱ ምክንያት ይህንን ጠቃሚ የመጽሐፍ ክፍል ወደ እናንተ ለማድረስ ወድጃለሁ። ይህ ቪዲዮ ወደ ሌሎች እንዲደርስ ሼር በማድረግና እናንተም ያላችሁን አስተያየት ኮሜንት ላይ በማስቀመጥ እይታችሁን ለሌሎች እንድታካፍሉ እያሳሰብኩ በዚህ አይነት ቪዲዮዎች የምንዋጋቸው ግለሰቦች ቻናል በሚሉት ተዋርሶ ከባባድ የወቃቢ መናፍስትን ስለሚወረሱ መልሶ ማጥቃታቸው ከባድ ነውና እንደዚህ አይነት ቪዲዮዎች በምንሰራላችሁ ጊዜ በጸሎታችሁም አትርሱን ለማለት እወዳለሁ። መልካም ቆይታ። ምዕራፍ 5 የአዲሱ ዘመን እንቅስቃሴ ወይም ዘ ኒው ኤጅ ሙቭመንት። እንደ አውሮፓውያን ዘመን አቆጣጠር ከ1970 እስከ 1980 ዓመተ ምህረት ባሉት ጊዜያት በምዕራቡ ዓለም ማጎንቆል የጀመረውና በአጭር ጊዜ ውስጥ እጅግ በሚገርም ፍጥነት ዓለምን እያካለለ ያለው የአዲሱ ዘመን እንቅስቃሴ ምንም እንኳን እንደ ስያሜው አዲስ ባይሆንም ቅሉ፣ ምክንያቱም የጥንት አሕዛብን እምነት የሚያንጸባርቅ በመሆኑ ሰለጠነ የተባለውን ዓለም በክህደት ፍልስፍና ፈረስ ላይ አፈናጦ ሽምጥ እያስጋለበው ሲሆን በማደግ ላይ ባሉት ሀገሮችም ላይ ጥላውን እያጠላ ነው። ዘመነኛው እንቅስቃሴ ምንም እንኳን ክርስቲያናዊ አባባሎችን ለስልቱ ቢጠቀምም ቅሉ አስተምህሮ ፍጹም ኢ-ክርስቲያናዊ ከመሆኑ ውጪ ሃይማኖታዊም አይደለም። ሰራሂ መጋቢና ፈታሂ የሆነውን ብቻውን ያለ አንድ ልዑላዊ አምላክ መኖሩን የማያምን ዳሩ ግን ሁሉም ነገር አምላክ ነው የሚለውን የጥንት ፓንቴይስቶችን አመለካከት የሚያራግብ ነው። እንዲሁም የአዝጋሚ ለውጥን ወይም ኢቮሉሽን ሐሳብ የሚያራምድ ሲሆን አምላክ የለም ከሚሉት ኤቴይስቶች አመለካከት ብዙም ያራቀ ኢራሽናሊስት አመለካከት ያለው ነው። ብፁዕና ብቻውን የሆነ ገዢ፣ የነገስታት ንጉስና የጌቶች ጌታ፣ ለዘላለም የሚኖር ስሙም ቅዱስ የሆነ ከፍ ያለው ልዑል ተብሎ በቅዱሳት መጻሕፍት የተመሰከረለትን ሕያውና ዘላለማዊ የሆነውን አምላክ ሟችና ፈራሽ በሆነው የሰው ልጅ እንዲሁም ግዕዛን ወይም አእምሮ በሌላቸው ፍጥረታት ተክቶ የሚያስተምር ነው። የእንቅስቃሴው አራማጆች አምላክነትን በራሳቸው ለራሳቸው የሰጡ ከነርሱም አልፎ ተርፎ ቁስ አካልን ሁሉ አምላክነትን ያጎናጸፉ ናቸው። ሁሉም ነገር አምላክ ነው የሚሉ ናቸውና። የአዲሱ ዘመን እንቅስቃሴ ዓለምን ካለመኖር ወደ መኖር ወይም እማባልቦ ሀበቦ ያመጣ በመግቦቱ ዓለምን የሚያስተዳድርና የሚመራ ኋላም የሚያሳልፍ እኔ ባይ አካል ወይም ፐርሰናል አምላክ መኖሩን የማይቀበል ሲሆን ከዚህ ይልቅ ግን ነገሮች በራሳቸው ያሉ የነበሩ የሚኖሩ መሆናቸውን ይሰብካል። ስለሆነም ሐሳቤ እንዳሳባችሁ መንገዳችሁም እንደ መንገዴ አይደለምና
ሰማይ ከምድር ከፍ እንዲል እንዲሁ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ ከፍ ያለ ነው የሚለው አምላክን ክደው የእነርሱ ሐሳብ የአምላክ ሐሳብ የእነርሱ መንገድ የአምላክ መንገድ እንደሆነ በድፍረት ይናገራሉ። ምክንያቱንም ሲገልጹ ከኛ ውጪ የሆነ ሌላ አምላክ የለምና ይላሉ። በእነርሱ ውስጥ ያለውን አምላክነት በመስታወት አሻግረው እንደሚያዩትም ይናገራሉ። ይህ እንቅስቃሴ የእግዚአብሔርን የጌቶች ጌታ የንጉሶች ንጉስ መሆንን ብቻ ሳይሆን የሰውን ምልዕልተ ፍጡራን መሆንና ባሪያ ሥላሴ መፈጠሩን ይቃወማል። በአንጻሩ ከሌሎች ፍጥረታት ልዩ የሚያደርገው አንዳችም ነገር እንደሌለ ያስተምራል። እንደነርሱ አመለካከት ክቡር ሆኖ የተፈጠረው ሰው ከእንስሳትና ከእጽዋት በምንም አይለይም። ፍጹም ዓለማዊ የሆነው የአዲሱ ዘመን አስተምሮ በየፈርጁ ሲቀርብ የሚከተለውን ይመስላል። የመጀመሪያው የመጨረሻው ነጥብ ወይም ኦሜጋ ፖይንት። ፈረንሳዩ ኢየሱሳዊ የካቶሊክ ቄስ ፔሪ ቴላርድ የአዲሱ ዘመን እንቅስቃሴ መንገድ ጠራጊ በመሆኑ በአዲሱ ዘመን አማኞች ዘንድ እንደ አንድ ቅዱስ ይታያል። ይህ ሰው የአምላክ ጥንት ወይም መነሻው ቁስ አካል መሆኑን በአጽንኦት ያስተምር ነበር። በእርሱ ሐሳብ መሰረት በዓለም ላይ ያሉ ተጨባጭና ተዳሳሽ የሆኑ ነገሮች ሁሉ በረዥም ጊዜ ሂደት ወደ መንፈስነት ይዘዋወራሉ ማለት ነው። ቁሳዊ ነገሮች ወደ ፍጹም መንፈሳዊነት የሚተላለፉበት የመጨረሻው ደረጃ በእርሱ አስተያየም ኦሜጋ ፖይንት ወይም ዘ ኮስሚክ ክራይስት ይባላል። ምንም እንኳን በወቅቱ የካቶሊክ ቤተክርስቲያን ይህ ክህደት ወደ ምዕመናን እንዳይዛመት ብላ የቴላርድ ጽሑፍ እንዳይሰራጭ እገዳ ጥላበት የነበረ ቢሆንም ዛሬ ግን በካቶሊካውያን ውስጥ ሳይቀር እየተሰራጨ ይገኛል። የቴላርድን መንገድ የተከተለው የአዲሱ ዘመን እንቅስቃሴም በሂደት ከግዝፈት ወደ ርቀት ከመታየት ወደ አለመታየት መለወጥ እንደሚቻል ለተከታዮቹ እያቀነቀነ ነው። እንደ ናንሲ ፔርሺ አገላለጽ አሁን በምዕራቡ ዓለም ያሉ የአዲስ ዘመን አማኞች አዲስ ጭንብል ማጥለቅ ጀምረዋል። ራስህን አምላክ አድርገህ እንድትቆጥር ከማስገንዘብ ይልቅ ቀስ በቀስ በሂደት ወደ ፍጹም አምላክነት ደረጃ እንደምትሸጋገር ማስረዳትን አማራጭ አድርገውታል። አማኞቹ አምላክ ከሚባለው ቃል ይልቅ ኮስሚክ ኮንሽስነስ ወይም ሃየር ሰልፍ ማለትን ያዘወትራሉ። ራስህን ገደብ የለሽ በሆነ እውቀት የፈጠራ ክህሎትና ኃይል ልትከተው ይገባል በማለት ምክር ቢጤ የሚለግሱት ዘመነኞቹ በሜዲቴሽን ከዚህ ዓለም በፍጹም ተመስጦ መውጣት እንደሚቻልና ፍጹም የሆነ የደስታ ዓለም ውስጥ እንደሚገባ እንዲሁም ለስኬታማነት ከፍተኛ አስተዋጽኦ እንደሚኖረው ይሰብካሉ። በሺህ የሚቆጠሩ የአዲሱ ዘመን አራማጆች ሀገር አቋርጠው በመሄድ በተለያዩ ሀገሮች በሚያዘጋጇቸው ሴሚናሮችና ወርክሾፖች በተለያዩ ስራ መስኮች ላይ ተሰማርተው ያሉ የሥራ ሰዎችን ሲቀሰቅሱ በውስጣችሁ ያለውን አምላክነት አውቃችሁ ብትጠቀሙ ከበፊቱ በበለጠ ውጤታማ፣ ምርታማና ብቁ ተወዳዳሪ መሆን ይቻላችኋል በማለት ነው። እንግዲህ አንድ ሰው እንደነርሱ አመለካከት በሚያደርገው የማያቋርጥ ልምምድ በመጨረሻ ወደ መጨረሻው ነጥብ ወይም ኮስሚክ ክራይስትነት ይደርሳል ማለት ነው። ሁለተኛው ዳግም ልደት ወይም ሪኢንካርኔሽን። በቤተ ክርስቲያን ትምህርት ዳግም ልደት የሚባለው በጥምቀት አማካኝነት ከሥላሴ የልጅነትን ጸጋ የምናገኝበት ምስጢር ነው። ይህም ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ያለውን የጌታ ቃል መሰረት በማድረግ በውሃ የሚፈጸመው ጥምቀት ነው። የአዲሱ ዘመን የዳግም ልደት አስተምሮ ግን ከዚህ የክርስትና ትምህርት ፍጹም የራቀና የሂንዱይዝምን እምነት እየተከተለ ነው። በሂንዱ እምነት መላው የሰው ዘር በአራት ደረጃ ይመደባል። በአንደኛ ደረጃ የሚመደቡት ብርሃሚ የሚባሉት ካህናት፣ በሁለተኛ ደረጃ የሚመደቡት ንጉሶችና ጦረኞች፣ በሶስተኛ ደረጃ የሚመደቡት የዕደ ጥበብ ባለሙያተኞች፣ በአራተኛ ደረጃ የሚመደቡት የተቀሩት ዝቅተኛ የሆኑ ሰዎች ሲሆኑ የእነዚህን አፈጣጠርም ሲያስረዱ ብርሃማ የመጀመሪያውን ሰው ማኑ የተባለውን ቀጥሎም የመጀመሪያዋን ሴት ሻታራፓ የተባለችውን ፈጠረ። ከእነርሱም የሰው ዘር ሁሉ ተገኘ። ምንም እንኳን በዓለም ያሉት ሰዎች የተገኙት ከማኑ ቢሆንም እኩል ግን አይደሉም ይሉና ከመጀመሪያው አራት ልዩ የሆኑ ሰዎች በሚቀጥለው መልኩ እንደተገኙ ያትታሉ። ከማኑ ራስ ከሁሉም የሰው ዘር የሚበልጡት በህንድ ሀገር ያሉት ቅዱሳት የሆኑት ብርሃሚ የተባሉት ካህናት ተገኙ። ከማኑ እጆች ንጉሶችና ጦረኞች ተገኙ። ከማኑ ጭን የዕደ ጥበብ ዕውቀት ያላቸው ተገኙ። ከማኑ እግር የተቀሩት ዝነኛ የሆኑ ሰዎች ተገኙ። የጣፈንታ ጉዳይ ሆኖ ከከፍተኛ ዘር የሚወለደው በሕይወቱ ዘመን መልካም ዕድል ይኖረዋል። ካህናት፣ መምህራን መሆን የሚችሉት ከከፍተኛ ዘር የሆኑት ብቻ ሲሆኑ ከዝቅተኛ ዘር የሚወለዱት ግን ካህናት ወይም ገዥነት ወይም ማናቸውንም አይነት ከፍተኛ ሥራ ለማግኘት አይችሉም። ከዝቅተኛ ዘር የሆነ ሰው በጣም ደግና ብልህ እንዲሁም ጀግና የሆነ እንደሆነ በሚመጣው ሕይወት የተሻለ ዘር ሆኖ ይወለዳል ሲሉ ያምናሉ። የዚህንም ሁኔታ ሲገልጹ ሕይወት ያለው ፍጥረት ሁሉ ነፍስ ያለበት ነው። የነፍስ መገኛውም የዓለም ነፍስ ከሆነው ከብርሃማን ነው። ብርሃማን ከቶ የማይሞት ዘላለማዊ በመሆኑ ሕይወት ያለው ፍጥረት ሁሉ የማይሞት ነው። ስለዚህ
ሰው በሞተ ጊዜ ነፍሱ ከስጋው ተለይታ ወዲያው አዲስ በሚወለደው ሕፃን ሰውነት ውስጥ ትገባለች። ከላይ እንደተገለጸው ሁሉ በሂንዱ እምነት አንድ ሰው እየተደጋገመ እንደሚወለድ ይታመናል። ይህንንም የውልደት ሂደት ሂንዱዎች ሲያብራሩ ከከፍተኛ ዘር የተወለዱት ክፉ በመስራት ቢኖሩ እንደገና የሚወለዱት ዝቅተኛ ዘር ሆነው ነው። በሚቀጥለው ሕይወቱ ሁሉ ክፉ ሰው የሚሆን ከሆነ በየጊዜው ዝቅተኛ ዘር እየሆነ ይወለዳል። ፍጹም በሽተኛ በመሆንም በሕይወቱ ዘመን ሁሉ ስለሚሰቃይ ላደረገው የክፋት ሥራ ቅጣት ይሆንበታል። የመጨረሻ ደረጃ ላይ ሆኖ ተወልዶ ክፉ ሥራ የሚሰራም ከሆነ ዝሆን ሆኖ ይወለዳል። ክፉ ዝሆን የሆነ እንደሆነ ደግሞ ከሞተ በኋላ ውሻ ሆኖ ይወለዳል። ክፉ ውሻ ቢሆን ዝቅተኛ ፍጥረት በመሆን ቁንጫ ወይም ትንኝ ሆኖ ይወለዳል። ይህ የደጋግ ሰዎች ነፍስ ወደ ከፍተኛ ዘር የምታድግበት፣ የክፉዎች ነፍስ ደግሞ ወደ ዝቅተኛ ዘር ወይም ወደ እንስሳ የምትገባበትን ምክንያት የእምነቱ ተከታዮች ሲገልጡ ደግ መልካም ዋጋ፣ ክፉ ደግሞ የክፋቱ ውጤት የሆነውን ቅጣት ማግኘት እንደሚገባ የሚያዝ የሕይወት ሕግ ወይም ካርማ ስላለ ነው ይላሉ። ካርማ ማለት የምግባር ሕግ ማለት ሲሆን ደግ የሰራ ለመልካም ስራው የሚሆን ዋጋ በሚቀጥለው ሕይወቱ ያገኛል። ክፉ የሰራም ቀጥሎ በሚገጥመው ሕይወቱ ቅጣቱን ይቀበላል ማለት ነው። አንድ ሰው እስከ መጨረሻው በደግነቱ ከዘለቀ መጨረሻ ላይ ምን ይሆናል ለሚለው ጥያቄም ሂንዱዎች መልስ አላቸው። ቄስ ከሆነ በኋላ በደግ ስራው ከገፋ የመጨረሻው ሕይወት ይሆናል እንጂ ተመልሶ መወለድ የለም። ሆኖም ያቺ ነፍስ እስከ መጨረሻው ደግ ስራ ከመስራት ያላቋረጠች እንደሆነ የዚህን ዓለም ኑሮ በጨረሰች ጊዜ የዓለም ነፍስ ወደ ሆነው ከብርሃማን ጋር አንድ ትሆናለች። ይህም ኒርቫና ይባላል። ስለዚህ የማንኛውም ሂንዱ ትልቁ ተስፋ ከዓለም ነፍስ ጋር አንድ በመሆን ኒርቫና ውስጥ ለመግባት ነው። የአዲሱ ዘመን የዳግም ልደት አስተምሮ ከላይ የተገለጸው የሂንዱ እምነት ግልባጭ ነው። ከአንዳንድ የቃላት ለውጥና ከፓንቴይስት አመለካከቱ ውጪ በብዙ ተመሳሳይነት አላቸው። ሰዎች ሲሞቱ ሌላ ሰው ሆኖ ወይም እንስሳ ሆነው እንደሚወለዱ እንዲያምኑ የአዲሱ ዘመን አማኞች ግፊት ያደርጋሉ። በሕይወት ሕግ ካርማ አማካኝነት ኒርቫና ውስጥ መግባት እንዳለ ተስፋ ይሰጣሉ። በዓለም ያለው ነገር ሁሉ ዑደታዊና በድግግሞሽ ያለ የሚኖር መሆኑን ያትታሉ። ሶስተኛው ሞኒዝም። የአዲሱ ዘመን እንቅስቃሴ ተለይተው ከሚታወቁባቸው አመለካከቶች ውስጥ አንዱ ሁሉም ነገር አንድ ነው የሚለውና በልሳነ ግሪክ ሞኒዝም የተሰኘው አስተምሮ ነው። ሞኖ ማለት በግሪክ ቋንቋ አንድ ማለት ሲሆን ሞኒዝም ሁሉም አንድ እንደሆነ የሚያስተጋባ ቃል ነው። በዚህ አስተምሮ መሰረት በዓለም ያሉት ነገሮች ሁሉ እርስ በርሳቸው የተንሰላሰሉ የማይለያዩና የሚደጋገፉ እንዲሁም በምንም የማይለያዩ አንድ ናቸው። ይህም ማለት ጠፈረ ሰማያዊ፣ ፀሐይና ጨረቃ፣ ሰው፣ አራዊት፣ እጽዋት፣ ድንጋዩ፣ ተራራው፣ በአጠቃላይ ግዑዙም ሕያውም ሁሉም አንድ ነው። በፍጥረታት መካከል ምንም ልዩነት የለም የሚል እምነት ነው። በዚህ አዲሱ ዘመን እንቅስቃሴ አስተምሮ መሰረት በእግዚአብሔርና በፍጥረት መካከል ልዩነት የለም። እንዲሁም በሰውና በሌሎች ፍጥረታት መካከል ልዩነት የለም። ሁሉም ነገር አምላክ ነው የሚለው አስተምሯቸው የመጣው ከዚህ እምነታቸው የተነሳ ነው። እንደ መጽሐፍ ቅዱስ አስተምሮ የፍጥረታት ፈጣሪ ከፍጡራኑ ፍጹም የተለየ ነው። በፍጥረታት መካከልም ከፍተኛ ልዩነት አለ። ባሪያ እግዚአብሔር የተፈጠረው የሰው ልጅ ከሌሎች ፍጥረታት የተለየና የከበረ ፍጥረት ነው። ሌሎች ሁሉ የተፈጠሩት ለእርሱ ነው። እርሱ በሌሎች ፍጥረታት ሁሉ ላይ የበላይ ነው። እንስሳት፣ እጽዋት፣ ሌሎች ግዑዛን ፍጥረታት ለእርሱ ተፈጥረዋል። ሰውና መላእክት ግዕዛን ወይም አእምሮ ያላቸው ፍጥረታት ሲሆኑ እንስሳት ግን ግዕዛን የላቸውም። ስለዚህ በሰውና በእንስሳት መካከል የሰማይና የምድር ያህል ልዩነት እያለ ሰውን ከእንስሳ ጋር ፈርጆ አንድ አይነት ነው ማለት ሕሊና ያለውና የሚያገናዝብ ሰው የማይቀበለው ተረት ተረት ነው። በአንዳንድ የምስራቅ ሀገሮች ዘንድ ለምሳሌ በህንድ እንደሚታመነው የሰው ልጅ ሕይወት ከእንስሳት ሕይወት ከላምና ከአይጥ ተለይቶ አይታይም። ሰዎች በረሃብና በበሽታ መሬት ወድቀው ሳለ ለላምና አይጥ ልዩ እንክብካቤ ይደረግላቸዋል። ይህም ሰውና እንስሳትን አንድ አድርጎ የማመን በመካከላቸው ልዩነት እንደሌለ አድርጎ የማየት ጉዳይ ነው። የአዲሱ ዘመን እንቅስቃሴ አራማጆችም ከዚህ ከምስራቃውያን እምነት የተለየ አመለካከት የላቸውም። አራተኛው ነጥብ ግላዊነት ሲሆን እግዚአብሔርን ያገለለ አመለካከት ሁሉ ወደ ግላዊነት ወይም ራስ ወዳድነት የሚያመራ መሆኑ ግልጽ ነው። እግዚአብሔር ፍቅር ነውና ሀልወተ እግዚአብሔርን ክደው የሚያስክዱ ሁሉ የራሳቸውን ፍላጎት ለመፈጸም የህሊና ጥር እንዳይኖርባቸውና እንደ ስሜታቸው ለመጓዝ መሆኑ አይካድም። የአዲሱ ዘመን እንቅስቃሴ አቀንቃኞችም ሁሉን ቻይ አምላክ መኖሩን ክደው ራሳቸውን በአምላክነት ያስቀመጡት ራስን ማዕከል ወደሚያደርገው የግላዊነት አመለካከት ለመራመድ ነው። ይህ የኒው ኤጆች አፍራሽ ተልዕኮ ሰዎች ሁሉ እኔ ወደሚለው ጥግ እንዲደርሱና ሌላውን እንዲያገሉ በተለይ ከራሳቸው ውጪ በሌላ መለኮታዊ ኃይል እንዳይመኩና እንዳይታመኑ ለማድረግ ነው።
ሁሉም ሃይማኖቶች በውስጣችን ያለውን አምላክነት የምንገነዘብበት ምንም አይነት መንገድ የላቸውም በማለት ነው ሁሉንም እምነቶች በመኮነን የሚናገሩት። እያንዳንዱ ሰው አምላክ እንደሆነ እንዲያምን የማነቃቃትና የማደፋፈር ተልዕኮ ያለው ይህ እንቅስቃሴ ማንኛውም ሰው ከተራው ንቃተ ህሊና ወደ አምላክነት ወይም መንፈስ ይሸጋገር ዘንድ የሚያስችሉ ቴክኒኮች እንዳሉ ይገልጻል። ሰውን በአካል ብቃት እንቅስቃሴ ማዳበር፣ ልዩ አይነት የአመጋገብ ስልትን መከተል፣ በተለይ ቬጂቴሪያን ወይም ስጋን የማይመገቡ መሆን፣ ሰውነትን አዘውትሮ መታጠብና ራስን በጽሞና ውስጥ መክተት የኒው ኤጅ እንቅስቃሴ ቀደምት መሪ እንደሆነች የሚነገርላት ማርሊን ፈርጉሰን መመሰጥ፣ ዮጋ፣ ሜዲቴሽን፣ ካራቴ፣ ዳንስ፣ ሩጫ፣ የተለያዩ አስማታዊ ተግባራት ወደ ከፍተኛው ደረጃ ማለትም ወደ መንፈስነት የሚያሸጋግሩ ድልድዮች እንደሆኑ ትገልጻለች። ራስን አምላክ ለማድረግ በሚደረገው ሩጫ በሰው ልጅ ታሪክ ውስጥ ኒው ኤጆች የመጀመሪያዎቹ እንዳልሆኑ የታወቀ ነው። የመጀመሪያው ሰው አዳም ከነበረበት ክብር የተሻረው አምላክነትን ሽቶ እንደሆነ በመጽሐፍ ቅዱስ የተጠቀሰ ነው። ዛሬም በፍጻሜ ዘመን የተነሱት ዘመነኞቹ ራሳቸውን አምላክ ለማድረግ ቢንጠራሩም አምላክነትን ገንዘብ ማድረግ ፈጽሞ የማይቻላቸው ቢሆንም ዳሩ ግን በክህደት ትምህርታቸው የምዕራቡን ዓለም ማህበረሰብ ወደ ጥፋት አዘቅት እያወረዱት ነው። ግላዊነትን ማዕከል ያደረገው የኒው ኤጆች አስተምህሮ በትምህርት ተቋማት፣ በድርጅቶች ውስጥ ሰርጎ እየገባ መሆኑንና የብዙዎችንም ስሜት ገዝቶ መያዙን አንዳንዶች በቁጭት እየተናገሩ ነው። የኒው ኤጆች የአነጋገር ዘይቤዎች ከላይ በተጠቀሱት ተቋማትና በሌሎችም ዘንድ ሰርገው መግባታቸውን ለማመልከት የሞከሩ ሰዎች የሚከተሉትን የአዲሱን ዘመን እንቅስቃሴ አነጋገሮችን በምሳሌነት ይጠቅሳሉ። በነገራችን ላይ እነዚህ ንግግሮች በተለይ ከላይ ያለውን ሃየር ሰልፍ ኮንሺየስ ስለሆንኩኝ ምናምን የሚሉትን እነማን ያዘዋል ሲናገሩ ተሰሙታላችሁ ውድ ተመልካቾቻችን። ከዚሁ ጋር ተያይዞ ዶክተር ኤልያስ ገብሩ እንዴት በአባቶቻችን ላይ በተለይ በገዳማውያን አባቶቻችን ላይ በመጽሐፍቶቹ እንዴት ይቀልድ እንደነበረ በሌላ ጊዜ በሌላ ክፍል ወደ እናንተ የማደርስላችሁ ይሆናል። በጣም በሚያሳዝን ሁኔታ ማንም ሃይ ባይ በሌለበት ሁኔታ በተለይ የኤረር ገዳማት አባቶችን ከካራቴ ጋር ምናምን አያይዙ ቻናል እያረገ ገጸ ባህሪው ማለት ነው ቻናል እያደረገ ካራቴ እንዲሁ በተመስጦ እያስተማሩት ኩንግፉ ምናምን እንዲህ አድርጎ እኛ አባቶች ላይ ሲቀልድ የነበረባቸውን ክፍሎች ከእያንዳንዱን ከኒው ኤጅ ጋር የተያያዙትን እግዚአብሔርን ከነ ክሪሽና ጋር ከነ አላህ ጋር አንድ አድርጎ የሚያስቀምጥበትን ቪዲዮ ሰራላችኋለሁ በቀጣዩ ክፍል። እሺ ወደ መጽሐፉ ስንመለስ የኒው ኤጆች የአነጋገር ዘይቤዎች ከላይ በተጠቀሱት ተቋማትና በሌሎችም ዘንድ ሰርገው መግባታቸውን ለማመልከት የሞከሩ ሰዎች የሚከተሉትን የአዲሱን ዘመን እንቅስቃሴ አነጋገሮችን በምሳሌነት ይጠቅሳሉ። ሰልፍ ኢሜጅ፣ ሰልፍ ስቲም፣ ሰልፍ አክቹዋላይዜሽን፣ ሰልፍ ላቭ፣ ሰልፍ ፉልፊልመንት። እነዚህ በብዙ ቦታዎች ላይ ጥቅም ላይ የዋሉ የአነጋገር ዘይቤዎች የአዲሱ ዘመን እንቅስቃሴ አራማጆች ግላዊነት በሰው አእምሮ ሰርጾ እንዲገባ ሆን ተብለው የተደረጉ መሆናቸውን በተቆርቋሪነት የተነሱት ወገኖች ይገልጻሉ። ከእግዚአብሔር ቃል ይልቅ ለራሳቸው ስጋዊ ስሜትና ለሰው ሐሳብና አመለካከት ተገዢ የሆኑ አንዳንድ ለዘብተኛ አቋም ያላቸው የእምነት ክፍሎች በተለይ አንዳንድ የፕሮቴስታንት አንጃዎች ለአዲሱ ዘመን እንቅስቃሴ አቀንቃኞች ዋነኛ መድረክ ከመሆናቸው ባሻገር የእነርሱን አመለካከት እንደ በቀቀን የሚያስተጋቡ እስከመሆን ደርሰዋል። ትናንሽ አማልክት እንደሆኑ ስለሚያምኑ የፕሮቴስታንት ክፍሎች አንድ ጸሐፊ የጻፈውን እዚህ ላይ መጥቀስ ወዳሉ። ግላዊ መለወጥ ማለትም ትናንሽ አማልክት እንደሆንን በመረዳት ወደ ብስለት ማደግና ፕላኔታሪ መለወጥ ማለትም የእግዚአብሔርን መንግስት በምድር ላይ መመስረት ክርስቲያኖች ከቶውንም እንደ ትናንሽ አማልክት ያላቸውን ስፍራ ያልተገነዘቡ ሲሆን ቤተክርስቲያንም ራሷ ዋነኛ ኃይል ምንጭ እንደሆነች አልተረዳችም። ስለሆነም መንግስቱ ሊገለጥ አይችልም። እግዚአብሔር ሰውን በምሳሌያችን እንፍጠር ሲል እንደ ትናንሽ አማልክት የፈጠረን ቢሆንም ይህንኑ መረዳት ይሳነናል። ይህን የሚሉት እንግዲህ የብልጽግና ወንጌል ተከታዮች ናቸው። አዲሱ አሁን የብልጽግና ወንጌል የሚባለው ተከታዮች ናቸው። ክርስትናን ከዓለማዊ ፍልስፍና ጋር አጣምረው ለማስተማር የሚጥሩ አንዳንድ ወገኖች የክህደት ማጥ ውስጥ ገብተው ሲዳክሩ እየተስተዋሉ ነው። መጽሐፍ ቅዱስ ግን ከዓለማዊ ከመጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ከሞታችሁ እንደ ሰው ስርዓትና ትምህርት አትያዙ በማለት ያስጠነቅቀናል። በአሁን ጊዜ ብዙ አይነት የኒው ኤጅ መጽሐፍት ታትመዋል፣ ፊልሞች ተሰርተዋል። ስታር ዋርስ የተባለውን ፊልም ለአብነት መጥቀስ ይቻላል። በተለያዩ ዓለማት ያሉ ኒው ኤጆች እርስ በርሳቸው የሚተዋወቁት በሚጠቀሟቸው ቃላትና ባስተምህሯቸው ነው። የሚከተሉት የአነጋገር ዘይቤዎችን በብዛት ይጠቀማሉ። እነሱም ሆሊስቲክ፣ ኒው ኮንሺየስነስ፣ ሴንተሪንግ፣ ሰልፍ አክቹዋላይዜሽን፣ ዘ ሂውማን ፖቴንሻል ሙቭመንት፣ ትራንስፐርሰናል፣
ዘኒው ስፒሪቹዋሊቲ፣ ኮስሚክ፣ ፕላኔታሪ እና ግሎባል ኮንሺየስነስ የሚባሉት ናቸው። የአዲሱ ዘመን አስተምሮ በተባበሩ መንግስታት ድርጅት መሰረት የያዘ መሆኑን የሚናገሩ አሉ። ይህም ንቅናቄው ዓለምን ወደ አንድ አገዛዝ ለማምጣት የሚጥር መሆኑን በመገንዘብ እንደሆነ ይገልጻሉ። ስለ አዲሱ ዘመን እንቅስቃሴ ጥሩ መረጃ ካላቸው ተመራማሪዎች መካከል አንዱ የሆነው ዴቭ ሃንት እንደጻፈው ኔትወርክ የሚለው ቃል የአዲሱ ዘመን ኮድ ነው። ይህም የሚያመላክተው በዓለም ዙሪያ ያሉ በሺህ የሚቆጠሩና አንድ ዓለም አቀፋዊ መንግስት ኦን እንዲሆን የሚሰሩ ቡድኖች እርስ በርሳቸው የሚገናኙበትን ነው። ከነዚህ ኔትወርኮች ውስጥ አብዛኛዎቹ የተባበሩ መንግስታት አንድ ቀን በአዲሱ ዓለም ስርዓት ውስጥ እንደ ሴንትራል ነርቨስ ሲስተም ሆኖ እንደሚሰራ ይጠብቃሉ። ይህን ሐሳብ የሚጋሩ መሪዎች ብዙዎች ሲሆኑ የተባበሩት መንግስታት ጸሐፊ ሮበርት ሙለር ለአብነት የሚጠቀሱ ናቸው። ጠቅለል ባለ መልኩ ሲገለጽ የአዲሱ ዘመን እንቅስቃሴ አመለካከቱ አዲስ ሳይሆን ሁሉም አምላክ ነው የሚለው የጥንት ፓንቴይስቶችን እምነት የሚያራምድ ነው። እንዲሁም የምስራቃውያን የዳግም መወለድ አስተሳሰብን የሚያንጸባርቅ፣ ግላዊነትን የሚሰብክ፣ ሰዎች ለሉዓላዊው አምላክ እንዳይገዙ የሚጥርና ራሳቸውን በአምላክነት ስልጣን እንዲያስቀምጡ የሚያደፋፍር፣ ጥሩና መጥፎን በአንጻራዊነት የሚፈርጅ፣ ሰዎች የፈቀዱትን ሁሉ ከመፈጸም ወደ ኋላ እንዳይሉ የሚገፋ ነው። ለዘብተኛ የእምነት ሰዎች፣ አዲስ ነገር ናፋቂዎችና ከእግዚአብሔር ቃል ይልቅ ለሰው ሕግና ስርዓት የሚገዙ የዚህ እንቅስቃሴ ሰለባ እንደሆኑና እንደሚሆኑ በጥናት ስለተደረሰበት ራስን በፍጹም ሃይማኖት ማጽናት በዚህ እንቅስቃሴ ተጠልፎ ከመውደቅ ይጠበቃል። ለዛሬ ያዘጋጀውላችሁ መርሃ ግብር ይህንን ይመስል ነበር። በቀጣይ እስክንገናኝ ሰናይ ጊዜ